ደም የተከፈለብህን ያንተን ዋጋ ዓለም የለው። ለምንድነው ዋጋ ቢስ የምታደርገው? ለምንድነው ዋጋ እንደሌለ ውስጥ የሚሰማ? ዋጋህንማ ወቀው። ዋጋህ ቀራንዮ ነው። ይልቅ የተከፈለልህን ዋጋ የወጣብህን ውድ አታርክሰው። አንተ ልዩ ዋጋ ነህ ያለ ከኤመራልድ በላይ ከእንቁ በላይ ከብርና ከወርቅ በላይ ውድ ነህ አንተ። ውድነትን አታርክሰው። መጠጥ ቤት አትጣለው። ከቆርጊ ጋር አትጥረገው። ጫት ቤት አታልከስክሰው። መሸታ ቤት አትጣለው። አንተ ውድ ነህ፣ ውድ ነህ። ቅዱስ ጳውሎስ እንዲህ ይላል፣ የሙሴን ሕግ የናቀ ሰው 2 ወይም 3 ሰው ቢመሰክርበት ያለ ርኅራኄ ይሞታል ይላል። የኪዳኑን ደም ያከፋፋ እንደ ርኩስ ነገር የቆጠረ እንዴት የሚብስ ቅጣት የሚገባው ይመስላችኋል ይላል። ይሄንን ደም ማክፋፋት፣ ዋጋችሁን ማሳነስ እንዴት ያሳፍራል። ብቸኛው የበታች ሆንኩ ዋጋ ቢስ ሆንኩ ብላችሁ እንዴት አድርጋችሁ ነው በዓለም ፊት ርካሽ እንደሆናችሁ የምታስቡት? ዋጋችን በጣም ይሄንን ለቃላት ለመሸንገል እናንተን ለማታለል ምለው እንዳልሆነ እግዚአብሔር ያውቃል። ከምናገረው በላይ ነው ይሄ እውነት። ቃላት የሚገልጸው አይደለም ይሄን እውነት። እንዴ አንድ ሳብጀክት ኤፍ አመጣህ ማለት ዘመን ሁሉ መጨለም አለበት? ማትሪክ አላመጣሽ ማለት ሰማይ ምድር ይደባለቃል ማለት ነው? ስራ ማጣት ማለት ራስን ማጣት ነው? በጮኛ መከዳት ማለት ሁሉ ነገር መተረማመስ ነው? አይደለም በፍጹም። ያንተን ጥቂቷን ያክል እንኳን አሁን የጠቀስኩት አያወጣም። ምናልባት ማለዳውን ሊደብር ይችላል እንጂ ዘመንን ሁሉ ያጨራምታል። አንተ ውድ ነህ በጣም፣ አንተ ልዩ ነህ በጣም። ይሄንን አለማወቃችን ነው ብዙ እየጎዳን ያለው ኦርቶዶክሳውያን።